ሰላም እንዴት ናችሁ? ተዋናይት ሃይማኖት ብርሃኑ እባላለሁ። ቶሎ የምትወጂው መምረጥ? እሺ። ከቡናና ከሻይ? ቡና። ከዩቲዩብና ከቲክታክ? ዩቲዩብ ብዙ ጊዜ አላይም፣ ስለዚህ ቲክታክ። ዳቦ ወይስ እንጀራ? እኔ ከሁለቱም መምረጥ አልችልም። ማለቴ ዳቦም እንጀራም በጣም ነው የምወደው፣ ግን አንዱን ከመምረጥ እንጀራ። ቶክሲክ የሆነ ፍቅር ወይስ ድህነት? ወይኔ ቶክሲክ የሆነ ፍቅር። ጥሬ ስጋ ወይስ ጥብስ? ጥሬ ስጋ። የትኛው ቢሆን ይሻላል? ለአንድ ሳምንት ስልክ ባይኖርሽ ወይስ ለአንድ ወር ኢንተርኔት ቢዘጋ? ያም አንድ አይነት ነው። ኢንተርኔት ከሌለ ስልክ ብዙም ደስ አይልም፣ ግን ኢንተርኔት ባይኖር። መንገድ ላይ ወጥተሽ ለ10 ደቂቃ መጮህ ወይስ ለአንድ ሳምንት ምንም ነገር ባታወሪ? ያው እኔ እንግዲህ ዝምተኛ ስለሆንኩ ብዙም አይከብደኝም። ለአንድ ሳምንት ዝም ማለት። እሺ፣ የምትወጂው ለአንቺ የምን ጊዜ ምርጡ ፊልም የትኛው ነው? እረቡኒ። እረቡኒን በጣም ነው የምወደው፣ ምክንያቱም ድጋሚ ላገኘው ከማልችለው ሰው ጋር አብሬ ነው ያየሁት ለመጨረሻ ጊዜ እረቡኒን እና ለእኔ ትዝታም ነው የምወደውን ፊልም ጭምር ነው። በአሁን ጊዜ የምትወጂው ዘፈን የትኛው ነው? በአሁኑ ጊዜ የምወደው ዘፈን የልዑልን ልዑል። ምን የሚለው? እረሱ እንደ ጉንበት ነሽብኝ። እስኪ ትንሽ አንጎራጉሪ። ያው ድምፄ ብዙም አያምርም፣ ግን ትእዛዝ ስለሆነ እንደ ጉንበት ነሽብኝ ነጥቀሽኝ ሰላም ደስታዬ። በቃኝ። ወይኔ ከባድ ነው ዴቭ። በጣም የምትወጂው ምግብ ምንድን ነው? ምግብ ምንም የምጠላው ምግብ የለም፣ ግን ያው ከመረጥኩኝ በጣም የምወደው ምግብ ጥሬ ስጋ ነው። እስካሁን ከሄድሽባቸው ቦታዎች ለአንቺ ምርጡ የትኛው ነው? ምርጡ የሁልጊዜ ምርጡና ምርጫዬ ኩሪፍቱ። ኩሪፍቱን የትም ሀገር ከአዲስ አበባ ጀምሮ የትም ሀገር ያለው በጣም ነው የምወደው ኩሪፍቱን። ምርጡ የልጅነት ትዝታሽ? ሳስበው በጣም የሚያስቀኝ ልጅ እያለሁ እኔ በጣም ተደባዳቢ ነበርኩኝ እና እናቴ ከጎረቤት ጋር ምናምን ትጣላ ነበረ። ደስ ይላል። ግን አሁን በጣም ፈሪ ነኝ። በጣም። የመጀመሪያ ስራሽ ምንድን ነው? ኢትዮጲስ የኪድስ የልጆች ፕሮግራም። የመጀመሪያ ወግሻ ሴት ጓደኛሽ ማን ትባላለች? ኖ የልጅነት የጓደኛዬ ቤተልሔም ዘይኑ። የመጀመሪያ የፍቅር ጥያቄ የቀረበልሽ መች ነው? ኮሌጅ ተማሪ እያለሁ። ዛሬ ጠዋት ከእንቅልፍሽ ስትነሺ ምን አደረግሽ? ከእንቅልፌ ስነሳ ያው ፊቴን ታጠብኩ ምናምን፣ ከዛ ጸሎት አደረግኩኝ። ዛሬ የግራ ጫማሽ ነው ወይስ የቀኝ ጫማሽ ነው መጀመሪያ ያደረግሽው? እኔ ብዙ ጊዜ ነገሮችን የማደርገው በግራዬ ነው፣ ከምግብ ከመብላት ውጪ እና በግራዬ ነው። ከግራ ነው የጀመርኩት። ለአንድ ሳምንት ከአንድ ታዋቂ ሰው ጋር ጊዜሽን ማሳለፍ አለብሽ ብትባይ ከማን ጋር ታሳልፍ ይሻልሻል? እና ደግሞ ለምን? ከታዋቂ ሰዎች በጣም የምፈልገው ከሄኖክ ድንቁ ጋር አብሮ ማሳለፍ ነው። እኔ ብዙ ጊዜ ሰው የወደደውን ነገር ወይም ደግሞ ብዙ የተወራለትን ነገር ነው ማየት፣ ከዛ ሰው ጋር የሆነ ጊዜ ማሳለፍ ነው በጣም እወዳለሁ እና አጋጣሚ ሆኖ ደግሞ በስራ ተገናኝተን አናውቅም ከሄኖክ ድንቁ ጋር እና ሄኖክ ድንቁን አግኝቼው ወይ አብሬው ብሰራ ወይም ደግሞ አብሬው ብውል በጣም ደስ ይለኛል። ሰው በማይኖርበት ደሴት ላይ መኖር አለብሽ ብትባይ እና 3 ነገሮችን ይዘሽ መሄድ የሚፈቀድልሽ ብትባይ ምን ይዘሽ ትሄጃለሽ? አንደኛ ቤተሰቦቼ፣ ሁለተኛ ስልኬ፣
ሶስተኛ ምን ወስድ ይችላል? ሶስተኛ ሜካፕ ቀይን። አዲስ በዓል መስርች ብትባይ ስሙ ምን ይሆን ነበር? እና ደግሞ መች ወር ይከበር ነበር? የበዓሉን ስም ያው ዝናብ ስለምወድ ክረምቱ፣ የበዓሉ ስም ክረምቱ። ከዛ ክረምት ላይ ነው የሚከበረው። በቃ የሆነ ደስ የሚል ጊዜ የሚኖር ይመስለኛል። ከዝናብ ጋር ምናምን አንድ ላይ ተይዞ ብዙ ሰዎች ኖረው እንደ ካርኒቫል ነገር ቢሆን ደስ ይላል። በህይወት ዘመንሽ ሙሉ አንድ ምግብ ብቻ ብይ ብትባይ ምን ትበይ ነበር? እና ደግሞ ለምን? ቺፕስ በጣም ስለምወድ። ታይም ትራቭል አድርጊ ብትባይ ወደ ኋላ ይሻልሻል ወይስ ደግሞ ወደፊት? እና ለምን? ወደ ኋላ። እኔ ወደ ኋላ ነው የምፈልገው። ልጅነቴ በጣም ይናፍቀኛል። በጣም አንዳንዴ ማደግ ልጅነታችሁ እንድትናፍቁት ያደርጋል። እኔ ግን የምር ልጅነቴን ደስ በሚል ሁኔታ ስላሳለፍኩት ነው መሰለኝ ፊውቸሩን ብዙም እንትን አለው። ብቻ ወደኋላ ብሄድ ነው ደስ የሚለኝ። እሺ፣ እናመሰግናለን። እኔም በጣም አመሰግናለሁ። ግን ለሌላ ጊዜ ጥያቄው ቀለል ቢል ጥሩ ነው። በጣም